ነበር አሁን ሰኛ በጣም ሰላም ነን ምናምን አትበል። ተጣልተን ነበር፣ አኩርፈኸኝ ነበር ግን ልሄድ ስል አስቆምከኝ። እውነት ለመናገር ግን በዚህ አጋጣሚ ልሄድ አልነበረም። በጣም ብዙ ሰዎች ብዙ ነገር እያሉ ነበርና ልሄድ ሳይሆን አንተ እንድትታረቀኝ የፈጠርኩት ሲስተም ነበር። በቃ ሴቶች ግን ከባድ ናችሁ እኮ። አዎ ግን አንዳንድ ሰዎች ማለት ነው የሆነ ዝም ብለው የሚያወሩ ሰዎች አሉ። ታያቸው አውሩ ታያቸው እነሱ ታያቸው። እሺ እና ብቻ ግን ዞሮ ዞሮ እኔ እናንተ ታርቀናል። እኛ ሰላም ነን በጣም። ዛሬ ደግሞ የመጣንበት ቤት በጣም እንዲያድግ የምንፈልገው ልጅ ነው። በእውነት በጣም ጎበዝ ሰው ነው፣ ሲሰራ ምናምን ጎበዝ። እኔ ስለማውቀው ነው። ቲያትርም ምናምን አይ ቲንክ ሰርቷልና ጀግና ልጅ ነው። በእውነት በጣም ጀግና ልጅ ነው እና በጣም ልታበረታቱት ፈልገው ልጅ ነው። ላይክ እንደ ፍፄ ማለት ነው። ፍፄ እንዳደረሳችሁት እሱንም ሰብስክራይቡን እርግጠኛ አይደለሁም ስንት እንደሆነ ግን ከ10,000 በላይ እንዲሆን ፈልጋለሁ። ሜቢ 5,000 ምናምን ነው መሰለኝ እና የዳኒ ቤት ነው። ዳኒ ማለት ያኔ እንደ እብድ ሆኖ ተውኖ ሃይሚን ያስጨነቃት ልጅ ነው። በጣም አሰቃይቶኛል። በጣም ጎበዝ ልጅ ነው። በጣም ማለት ነው። አላደነቅሽውም? ግን እንዴ በጣም አድንቄዋለሁ። በዚህ አጋጣሚ አድናቂ ነኝ። ቲያትር መስራት ጠቅሞሃል እና በደንብ ትተውናለህ። እውነት እንዴ በጣም ጎበዝ ነው። የመሬን ነው። በጣም የሚገርም ታለንት ያለው ልጅ ነውና አሁን 5,000 ነው። ቤተሰቦቻችን ደግሞ እንዲህ ቁጥር አለላችሁም ጨቅ ሰብስክራይብ አድርሱትና አምናለሁ በእውነት በዚህ ቪዲዮ ቢያንስ ከ10 ምናምን ሺህ በላይ እንደሚሆን ተስፋ አደርጋለሁ። ታውቁታላችሁ፣ ብዙዎቹ ቤት ይገባል፣ ያግዘናል በጣም ምናምን እና እናንተም እንድታግዙልን እንፈልጋለን። የሚሰራ ልጅ ነው፣ አምንበታለሁ። የሚሰራን ሰው ማበረታታት ደግሞ የኛ የሰዎች ባህሪያችን ነው። የሚሰራን ሰው በኮንፊደንስ እናበረታተዋለን እና እኔም ዳኒ በጣም ነው የምወደው እና ቤተሰቦች አበረታቱልኝ፣ በእናታችሁ ሰብስክራይብ አድርጉልኝ። ዛሬ በእውነት የምሬን ነው የምላችሁ ከ10,000 በላይ ሆኖ እንዲያደር ፈልጋለሁ። 24 ማለት 24 ሰዓት ሳይሆን ቢያንስ 10 ምናምን ሺህ እንዲገባ ፈልጋለሁ እና የኛ ፋሚሊ ደግሞ አሳፍራችሁን አታውቁም። ሁሌ ከኛ ጋር ናችሁ በብዙ ነገር፣ በሰብስክራይብ ብቻ አይደለም ሞር በቃ በእኛ ላይፍ ከኛ ጋር ናችሁና እግዚአብሔር ምን ልበላቸው በእናትሽ እስቲ አግዢኝ መርቂልኝ። እግዚአብሔር ያሰባችሁትን ያሳካላችሁ። ለሰው ደስታ እንደምታስቡት ሁሉ ለእናንተም ህይወታችሁ ላይ ያልታሰበ ደስታን ያምጣላችሁ። የሆነ ነገር ደግሞ ፈልጋችሁ እንዳታጡ። የፈለጋችሁትን ነገር ፈጣሪ ይስጣችሁ። ከክፋት ውጪ ሁሉንም ነገር ያደርግላችሁ። እኔ ስመረቅ ደስ የሚለኝ ምርቃት ነው በነገራችን። የትኛው ማለት አሁን ምን አይነት ምርቃት መሰለህ? ፈልገሽ አትጪ፣ ፈጣሪ ያሰብሽውን ያሳካልሽ እና ደግሞ ምንድነው ይሄ የሰው ነገር አያሳይሽ ማለት ፈጣሪ ያንቺን ነገር ይስጥሽ እንጂ የሰው ፊት እንዳታይ የሚሉ ምርቃቶች በጣም ነው የምወዳቸው። እንደዛ ብላችሁ መርቁልኝ ኮሜንት ላይ እና በእኔና በሃይሚ ስም እና በሁሉም በእኛ ጓደኞች ስም ሰብስክራይብ አድርጉት። ዳኒን አበረታቱት። ደውለን ለጣል እየመጣ ነውና ግን የጠራ ነው በሰላም አይደለም። በሰላም አይደለም እናስጨንቀው ነው። ሃይሚ ሲጀመር ከዛን ቀን ጀምሮ ልክ አይደለችም። ልክ ነሽ? እስቲ እኔ ልክ አይደለም ጦዛለች። እስቲ ቀናቢ ዝም ብሎ ይታየኛል። በቃ የሆነ ነገር እንዲህ ግሪሽን ምናምን ሲይዝሻል ኩሻፕ ሲልሽ በቃ እኛ ግራ ገባና እያስጨነቃት ነው። በቃ በእንቅልፍ ልቧ እየመጣ ራሱ ዳኒ ይወጣው ይሄንን ነገር። ብሩኬን በጥፊ በይው ይለኛል። በቃ ማታ በጥፊ በይው አጋጩ። ማታ ነው ቀን አይላት ማታ ደግሞ እኔን ኪት ታገኝኛለሽ። ጠንቀቅ በቅዠቴ እንደዛ አረግና ከዛ ማታ በህልሜ እንደዛ ያለው ስቃጅ ምናምን። ዳኒ ናትቃጅ ዳኒ አሁን ከዳኒ ጋር አይደል ችግራችን? ዳኒ ካንተ ጋር ነው ያጣላን። ከዛ ጊዜ ጀምሮ በቃ ካንተ ጋር ነው በቃ እኔ ቀባጠር አረጡ ዘተይ በእናትሽ ጸጉር አይደለሽም እንዳላበላሽው ጸጉሬ ምናምን አትበኝ። እንዲህ ነው ያልኩት አይደል? እንዲህ ነው ያልኩት። እሺ እንደዚህ የለፋሽበትን ነው በታተንልሽ አፍንጫዬ። እኔ ግን ሴቶች ጥፍር ተሰራችሁ ማለት እኮ ምንም ነገር አትሰሩም። አጉርሱኝም። የራሴ ጥፍር ነው ሰውዬ። ምኑ ነው የራስሽ ጥፍር? ጥፍሬ እንደዚህ አይታችሁ ታውቃላችሁ? ሃይሚ አራታሽ ድሮ ያውቁታል። እኔ ተማሪ እያለሁ ራሱ እና የት እንዳልሄድብህ ነው እንደዚህ ያነቀኝ። ምን አገባሽ? መፍትሄ ነው መሰለኝ ቡታጀራ ልበልሽ። ትክሻዬ ረጃጅም ሰዎች ግን አጫጭ ሰዎች ለመደገፍ ነው። እሺ ነይ ተደገፊ። እኔ አሁን ወዴት በቃ እንደሱ ብለሽ እዩት። አሁን ነይ ትከሻሽን አስገቢ እንደዚህ ላንጠልጥልሽ። እሺ ላንጠልጥልሽ።
እኔ እኮ ምንድን እንደዚህ ያስረዘመ ነገር ምን እሺ ነው ግን? ጸጋው ነው። ኧረ እባክህ እሺ። አንቺ ቲቪቶ ስለሆንሽ እኮ ቲቪቶ ስለሆነች በቃ ሰይማ ቀረች። እኛ ቤት በእንትን ነው በዘር ነው። እስኪ አብርሽኔ አልናገርም። እስኪ አብርሽኔ እስኪ ኤፍሬምን ተመልከት እንዴ! ሰው እኔ አላወራም። እኔ ከአንቺ ጋር ነው ያወራሁት። ከየት ይወጣል ሰው? ከእናት ወድ ነው። እና ቤተሰብ ዳኒ እየመጣ ነው። ሀይሚም ተዘጋጅታለች፣ እኔም ተዘጋጅቻለሁ። ትንሽ አርቀ ነው ሞር ግን ፎከስ እንድታረጉ ፈልገው እንድታበረታቱት ነው ስለሚገባው አይደለም። ጎበዝ ነው የሚሰራን ሰው በእውነት ማበረታታት አለብን እና እኛም የአቅማችንን ለማድረግ እንሞክራለን። እናንተም የምትችሉትን አድርጉ። በሰብስክራይብ ቪዲዮን ጨርሶ በማየት ለሱ ሞር ይጠቅመዋል እና ብዙ ሰው ጋር እንዲዳረስ ዩቲዩብ ሪኮመንድ እንዲያደርገው ያደርገዋል እና እናንተም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አግዙን። በጣም በጣም እንወዳችኋለን እና አንድ ቀኑን ስላስጨነቅናችሁ ሶሪ። ያ እንትን ነው ምንድነው የሚባለው አለመመቻቸት ነው። እሺ ትንሽ ብዙ ጊዜ ያደረገን ነገር ነበር እና ለዛ ነው። በጣም ሶሪ። በጣም እንወዳችኋለን። ከቅመሟ ጋር ዛሬ ዳኒን እርር ድብን እናደርገዋለን። ይመቻችሁ። እስከዛው ሰብስክራይቧን እየነካካችሁ አይደል? ዛሬ መሽኮሩማ ማብስተሻል። ለምን? በጣም ጫዋለች ነኝ። ይሄን ይጫዋል መሽኮሩማ። እኔ በጣም ጫዋለች ነኝ። እሺ ሌላስ? እስኪ ቀና ብለሽኝ፣ ቀና በይ፣ ቀና በይ። ይኸው እንዲህ እንደዚህ አይደለም የምፈልገው እሱ ሲመጣ። እሺ ኧረ ወዲያ፣ ኧረ ወዲያ፣ ኧረ እኔ ወዲህ። ስሚ እግዚአብሔርን እንደዚህ አይደለም። እንዴት ነው ግን? እንደ እብድ ነው ሆኖ እንደ እብድ ነው ሆኖ ወይስ እንደሚቃዥ ሰው? በቃ ዳብድ ነው በጭንቀት እኔ በሌሊት በህልሜ እየመጣሁ ፈነክታለሁ። ለእኔ ብቻ ነው ድንጋይ የምታነሺው? አይደለም። ይሄን ግብደውን ድንጋይ ሸዋ ግብደውን ትችላለሽ። ሰላም አባቴ፣ ደህና ነህ? አራት ፍራንች ኖርማል እና ታዲያ ና በጣም ፈልጌ ነው የመጣሁት ዳኒ። ቤተሰብ አሉ ሰላም በል፣ በስርዓት ሰላም ብል ያግባ። ምክንያቱም ቤተሰብንም አማላጅ አድርገን ያመጣ ነው እዚህ ጋር እንዲያስታርቋችሁ። አንቺ ልጅ ነይ አትሽሽኝ፣ ነይ ተመለሽ እኮ አኩርፋለች። ለዛ እኮ ነው የጠራሁት። ልጅቷ ጤነኛ አይደለችም። ይኸው ከዛን ቀን በኋላ ግራ ገባኝ። ማታ ልክ ሀይሚ ነኝ እዚህ ጋር ማታ አንድ ልክ አይደለችም ዳኒ። አንድ ይኸው ሁሌ ነው የምትቃዠው። ወይኔ ትላለች ደውላ ትነግረኛ። ኧረ ልጅ የሆነ ነገር አስደርግልኝ በቃ ወይ መቶ ያወራኝ ምናምን አለች። ይኸው ምንም አይደለም እንዴ እኔ እፈራለሁ። በአንተ ምክንያት ነው እኮ እንደዚህ የሆንኩትኝ እኔ እኔ ግራ ምን ላድርጋት? እሺ እኔ አስቤበት እኔ ከዛ ጊዜ በኋላ ያየሁትን ሰው ሁሉ ፈንክች ይለኛል። ማታ ቃዣለሁ። ባለፈው እኔ ድንጋይ ይዛ ስድስት ነዝ አይደለም ሀይሚ አይደለም ይሄ አይጎዳውም እኮ ግን አይደለም። ቀስ በይ አሁን አይደለም። እሺ ላንሳዋ በቃ ተይ። ይከብድሻል። ወይኔ እቺ ልጅ ይከብድሻል። አትፈንክጂ። አሁን ተረጋጊ። አሁን ይሄ ያስጨነቅሽ ነገር ልንፈታው ነው። እኔ አውቄ ነው እንዲልሽ እናደርጋለን። ጡጥ ነው ወደዚህ ጡጥ አትበይ። ጡጥ እሺ እሱ ጋር አሁን ዳኒ ስማኝ፣ ካሜራ ይዤ ነው የመጣሁት። እቺ ልጅ ግራ ገብቶኛል። ምን እንደምታረግ አላውቅም። እንዳመጣው ራስ ጨርሰው። እኔ ፕራንክ እናድርግ እንደ ሀሳብ ስጠይቅ አንተ ገግመህ ካልሰራ ነው በቃ ዋልክ። ይሄ ድሮ የሰለጠንከው ተውነቴ ተነስቶብህ ይሁን አገር ሽቶብህ ይሁን ምንም አውቀው ነገር የለም። ኧረ ብሩክ ምን ሆነ? በእግዚአብሔር ይሄው እንዲህ ነው። አንሺ ይላታል። ዞር ለአንተ ከኔ እኔ ውስጥ ነው እና ታዲያ ይበርገድ አይሚ። ቆይ አሁን ይደክምሻል። ቆይ ስልኬን ያዘው እንዴ? አይደለም ቆይ ወይኔ ቆይ ተይው። እኔ ያስቀምጠዋለሁ። ዳንኤል ጉድ ፈላ። አሁን ወይ ይቅርታ ጠይቅ። እኔ አያገባኝም። እኔ እንደ ሀሳብ ነው ያቀረብኩልህ አይደለ? እንስራው ወይ ስለው ልመቹ ነው። ቆይ አይሚ እሺ ልናገር። እኔ አንዴ ተረጋጋ። እኔና ቀስ በይስ ቆይ አሁን እሱ ቀስ ብሎ ይቅርታ እንዲጠይቅሽ እናድርግ። ትፈልጊያለሽ ይቅርታ እንዴ? እኔ እሱ ከፈነከትሹ በኋላ ነው ደህና ትሆኛለሽ የተባልኩት።